ሰላም እንዴት ናችሁ? ውድ የማራኪ አይዲያ ቤተሰቦች፣ እኔ በጣም ደህና ነኝ። ዛሬ አንድ አሪፍ የሆነች ቲፕ ይዤላችሁ መጥቻለሁኝ። እንግዲህ ዩቲዩብ ላይ፣ ኢንስታግራም ወር ቲክታክ ላይ አንዳንድ ቪዲዮ ፖስት የምታደርጉ ከሆነ ኤዲት በምታደርጉበት ጊዜ የአማርኛ ፎንት አድ ለማድረግ ወይም ለመጻፍ የምትጠቀሙባት አንድ ምርጥ የሆነች ቲፕ ነው ይዤላችሁ የመጣሁት። ተምብኔሉ ላይ እንዳያችሁት እንዴት ነው የአማርኛ ፎንትን ካፕከት ላይ አድ የምናደርገው የሚለውን የማሳያችሁ ይሆናል። ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ እንዲሁም ላይክ በማድረግ ቪዲዮን ይጀምሩ። ወደ ቪዲዮ መጀመሪያ የስልካችን የቴሌግራም ቻናል ከገባን በኋላ ሰርች ባሯ ላይ አምሃሪክ ፎንት ብለን እንጽፋለን። የአንድ ቻናሉን ጆይን ስላደረግኩት እዚህ ጋር ቀጥታ አምጥቶልኛል። እናንተ በደንብ እዩት። እዚህ ጋር ብዙ የአማሪክ ፎንት የያዙ ፋይሎች አሉ። ፕሮፋይሉ ላይ ከገባችሁ በኋላ ፋይል ውስጥ ትገቡና በጣም ብዙ የሆኑ የአማርኛ ፎንት ዲዛይኖች አሉ እዚህ ጋር። ከዛ ለምሳሌ አንድ እኔ ጋር ያለ ያወረድኩት ብዙ ፋይሎች ፎንት ዲዛይኖችን የያዘ አንድ ፋይል አለ። እሱን ታወርዱታላችሁ። 140 ፕላስ አማሪክ ፎንትስ ይላል። እኔ አውርጄዋለሁኝ። አሁን ኤክስትራክት ትሉትና ኤክስትራክት ካላችሁት በኋላ እኔ አንዴ ስላወረድኩት ሪፕሌስ ነው የምለው። ቀጥታ ይወርዳል ፋይሉ። ከዛ ምን ታደርጋላችሁ? ወደ ስልካችሁ ካፕከት አፕሊኬሽን ትገባላችሁ። ከዛ ኒው ፕሮጀክት ላይ ከገባችሁ በኋላ መጻፍ የምትፈልጉበትን ፒክቸር ወይም ቪዲዮ ካስገባችሁ በኋላ ምን ታደርጋላችሁ? አድ ቴክስት ነው የምትሉት። በቃ እዚህ ጋር ከገባችሁ በኋላ አስፔክት ሬሽዮውን አንዴ አስተካክልና አድ ቴክስት ከገባችሁ በኋላ አድ ቴክስት፣ ከዛ ጽሁፍ ጽፉበታላችሁ። ለምሳሌ አማርኛ ብለን ብንጽፍ አማርኛ፣ ከዛ ጽሁፉ በደንብ እንዲታያችሁ ኢፌክቱን ልቀይረውና አሁን በደንብ ይታያል ይመስለኛል። ሳይዙንም በዚሁ እንጨምረውና እዚህ ጋር ፎንት የሚለው ከገባችሁ በኋላ ባይ ዲፎልት እዚህ ጋር ራሱ ካፕከት የሚያመጣላቸው የፎንት ዲዛይኖች አሉ፣ ግን ለእንግሊዘኛ ናቸው፣ ለእንግሊዘኛ ጽሁፎች ናቸው። እዚህ ጋር አድ ፎንት የሚለውን ከገባችሁ በኋላ እዚህ ጋር የምታዩቸው የአማርኛ ፎንት ዲዛይኖች ናቸው። ከዛ ፕላስ የምትለዋ ምልክት ትነኩና ወደ ፋይላችሁ ትገባላችሁ። ፋይል ከገባችሁ በኋላ ያወረዳችሁት የፎንት ዲዛይን እዚህ ጋር ታገኙታላችሁ። ከዛ እዚህ ጋር የምትፈልጉትን የፎንት ዲዛይን ኤክስትራክት ታደርጋላችሁ። እዚህ ጋር አሁን ለምሳሌ ሙላት አባይ ሬጉላር ይላል። ይህን ደን ካልኩት በኋላ ኤክስትራክት አድርጌዋለሁ መሰለኝ። ኢትዮጵያ ሌሳን ላይት የሚል አለ። ኤክስትራክት ትሉታላችሁ። ይመጣል እዚህ ጋር ያው ጽሁፉ እንደዚህ ነው የሚሆነው። ከዚህ ያወረዳችኋቸውን ኤክስትራክት ያደረጋችሁትን የፎንት ዲዛይን እያንዳንዱን መሞከር ትችላላችሁ። በጣም ብዙ ደስ የሚሉ የአማርኛ ጽሁፍ አይነቶች አሉ። እያንዳንዱን ነው ኤክስትራክት የምታደርጉት ማለት ነው። ጊዜ ሲኖራችሁ እንዲህ ቁጭ ብላችሁ እያንዳንዱን የአማርኛ ቴክስት ኤክስትራክት ማድረግ ነው ከእናንተ የሚጠበቀው። እዚህ ጋር አንድ እስኪ ደግሞ እንሞክርና እንዲያደርጋችሁ የምትፈልጉትን አይነት አማርኛ ፎንት መጻፍ ትችላላችሁ ማለት ነው። አይ ቲንክ ቪዲዮውን ወዳችሁታል እስከዚህ ሰዓት ካያችሁት። ስለዚህ ላይክ ማድረግ እንዳይረሳ። እንዲሁም በቀጣይ እንደዚህ አይነት ቪዲዮዎችን የምትፈልጉ ከሆኑ ሰብስክራይብ ማድረግ አትርሱ እላለሁኝ። ቸር ሰንብቱልኝ።